ተመልካቾች እስቲ አንድ ጥያቄ ልጠይቃችሁ። በህይወታችሁ ሙሉ ልባችሁን የሰጣችሁት ሁሉን ነገር ይለውጣል ብላችሁ ያመናችሁት ያ ታላቅ ተስፋችሁ በድንገት ከፊታችሁ ሲፈርስ ሲሞትና መቃብር ሲወርድ የገነባችሁት የህይወት ህንጻ ያመናችሁበት ራዕይ በ3 ቀን ውስጥ ዶግ አመድ ሲሆን ከእንግዲህስ አልቋል የሚለው የዝምታ ጩኸት ነፍሳችሁን ሲያንቃት ምን ታደርጋላችሁ? ተስፋ መቁረጥስ ምን ያህል ይከብዳል? ይህ ከ2000 ዓመታት በፊት በአንዲት ዝግ ክፍል ውስጥ የተፈጠረ ታሪክ መዝግቦ ያስቀመጠው እጅግ አሰቃቂው የነፍስ ሰቀቀን ነው። ቦታው ኢየሩሳሌም ረሃ ጽዮን፣ ጊዜው የአርብ ስቅለት አልፎ የትንሣኤ ፀሐይ ልትጠልቅ ያዘመመችበት ምሽት። በዚያች ጠባብ ክፍል ውስጥ 120 ቤተሰቦች ተቆልፎባቸዋል። አየሩ በፍርሃት ታፍኗል። የሚተነፍሱት ኦክሲጅንን ሳይሆን ጥልቅ ጸጸትና የሞት ሽታን ነው። መምህራቸው ሞቷል። እስራኤልን ነፃ ያወጣል ብሎ የጠበቁት አዳኝ በመስቀል ላይ ደሙን አፍስሷል። በማለዳው ሴቶቹ መቃብሩ ባዶ ነው መላእክትንም አየን ብለው ያመጡት ዜና እንኳን ከማጽናናት ይልቅ ጭንቀታቸውን አባብሶታል። እውነት ይሁን ወይንስ የሐዘናችን ቅዠት በሚል ጥርጣሬ እርስ በእርስ ይተያያሉ። የክፍሉ ዝምታ የሮማውያን ሰይፍ ከሚያስፈራው በላይ ልባቸውን እየቆራረጠው ነው። በዚህ ትንፋሽ በሚያሳጥር የዝምታና የፍርሃት እስር ቤት ውስጥ 2 ሰዎች ሐዘኑን መቋቋም አቃታቸው። ጓደኞቻቸውንም በማየት የገዛ ራሳቸውን ውድቀት ማሰብ ጀመሩ። አየሩ ከበዳቸው። እናም እንደ ወንጀለኛ በድብቅ በሩን ከፍተው ፊታቸውን ወደ በረሃው ወደ ኤማሁስ አቅጣጫ ዞሩ። የሚሸሹት ከሮማውያን ወታደሮች አልነበረም። የሚሸሹት ከራሳቸው ከተሰበረ ልባቸውና ጨለመ ብለው ካሰቡት የህይወት ምዕራፋቸው ነበር። ግን በአሸዋው መንገድ ላይ ድንገት የተጠጋቸው እንግዳ ነበር። ያ ማዕድ ላይ እንጀራውን ሲቆርስ የዓለምን ታሪክ የቀየረው የዝምታ መጋረጃ የገፈፈው ታላቅ ምስጢርስ ምንድነው? ክቡራትና ክቡራን፣ ይህ በአዋራማው መንገድ የጥንት ትዝታ ብቻ አይደለም። ይህ ዛሬም ተስፋ ቆርጠን ለምንጓዝ በሐዘን ለደከመው የህይወታችን መንገድ ሕያው መለኮታዊ ጥሪ ነው። ሰላም ጤና ይስጥልኝ። ያልተሰሙ ታሪኮች፣ ረቂቅ ምስጢራት ወደሚፈቱበት ወደ ሮያል ሚዲያ እንኳን በሰላም መጣችሁ። ዛሬ ከኢየሩሳሌም ሰቀቀን ተነስተን እስከ ኤማሁስ ድረስ የተዘረጋውን የሰው ልጅ የውድቀትና የትንሣኤን ምስጢር አብረን እንፈትሻለን። ልባችሁን አዘጋጁ። መጋረጃው ሊገለጥ ነው። ይህ የኤማሁስ መንገደኞች አስደናቂ ታሪክ ነው። ኢየሩሳሌም የነቢያት መቃብር፣ የቅድስና ከተማ፣ የታሪክ ማህፀን የሆነችው ሀገር በዛች ዕለት ግን በታሪኳ አይታ የማታውቀውን ከባድ ሰቀቀን ወሯታል። ፀሐይ ወደ መጥለቋ እያዘመመች ነው። ነገር ግን በከተማዋ ሰማይ ላይ የሚታየው የቀይና የጥቁር ደመና ድብልቅ ሰላምን የሚሰጥ አይደለም። ይህ ዕለት ተራ ቀን አይደለም። መምህሩ ድውያንን የፈወሰው፣ ሙታንን ያስነሳው፣ እኔ የዓለም ብርሃን ነኝ ያለው የናዝሬቱ ኢየሱስ ተሰቅሎ በሞተ በ3ኛው ቀን ላይ የሚታይ አመሻሽ ነው። በከተማዋ ጥግ በጠባቧና በዝግ ረሃ ጽዮን ክፍል ውስጥ ግን ከከተማዋ ጩኸት የከፋ ታላቅ ዝምታ ነግሶ ቤተሰቦች በአንድ ቤት ውስጥ ተሰብስበዋል። 120 ቤተሰቦች በአንድ ቤት ውስጥ ተሰብስበዋል። ይህ ስብስብ የደስታ ወይም የምስጋና ስብስብ አይደለም። ይልቁንም በፍርሃትና በጸጸት በጥያቄ ማዕበል የተናወጠ የጭንቀት ሸለቆ ነበር እንጂ። በክፍሉ ውስጥ የሚታየው ብርሃን በግድግዳው ላይ የሚንቀጠቀጡት ጥቂት ኩራዞች ብቻ ናቸው። የነዚህ ኩራዞች ብርሃን በሐዋርያትና በደቀ መዛሙርቱ ፊት ላይ የሚያርፈው ጥላ የውስጣቸውን ስብራት ይበልጥ ጎልቶ እንዲታይ አድርጎታል። እነዚህ 120 ሰዎች ባለፉት 3 ቀናት ውስጥ የገሃነምን ደጅ አይተው ተመልሰዋል ብንል ማጋነን አይሆንም። የአርብ ስቅለት ትዝታ እንደ ሰይፍ ልባቸውን ይወጋዋል። በዚያ በጨለማ ምድር ስትናወጥና ድንጋዮች ሲሰነጠቁ የቤተ መቅደሱን መጋረጃ ከላይ እስከ ታች ሲቀደድ ያዩት አይኖች ዛሬ በፍርሃት ተሞልተዋል። እርስ በእርስ ለመጽናናት እንኳን ድፍረት አጥተዋል። እያንዳንዱ ሰው በልቡ የሚሸከመው የጥፋተኝነት ስሜት አለ።
በክፍሉ መሃል የጴጥሮስን ፊት ተመልከቱ። ያ ከአንተ ጋር ለመሞትም ቢሆን ዝግጁ ነኝ ያለው ጴጥሮስ ዛሬ አንገቱን ደፍቶ ቁጭ ብሏል። በጆሮው ውስጥ አሁንም የሚጮኸው የዶሮ ድምጽ ነው። አላውቀውም ብሎ የካደበት ያ ሰዓት እንደ እሳት ይለበልበዋል። ሌሎቹስ? በዚያ በጌቴሴማኒ የአትክልት ስፍራ ጌታቸው በጠላቶች እጅ ሲያዝ ጥለውት የሸሹት በትዝታቸው ይመላለሳል። ሁላችሁም ትተውኛላችሁ ያለው የጌታ ቃል ዛሬ በዝምታ ውስጥ እንደ ነጎድጓድ ይጮሃል። በዚህ ክፍል ውስጥ ያለው ስነ ልቦናዊ ድባብ እጅግ ከባድ ነው። ከውጭ የሚሰማው የሮማውያን ወታደሮች የጫማ ኮቴ እያንዳንዳቸውን ያስደነግጣቸዋል። ቀጥሎ የኛ ተራ ይሆን የሚል ጥያቄ በውስጣቸው ይመላለሳል። የከተማዋ የካህናት አለቆችና መኳንንት የጌታን ደቀ መዛሙርት ለማሳደድ የሚያደርጉት ሴራ በሹክሹክታ እየተሰማ ነው። ፍርሃት በሩን ቆልፎታል። ጭንቀት ደግሞ አየሩን ተቆጣጥሮታል። ሆኖም ግን ከዚህ ሁሉ ፍርሃት በላይ በዛች ማለዳ የተከሰተው ነገር የሁሉንም አእምሮ ሽብር ውስጥ ከተተው። መግደላዊት ማርያምና ሌሎች ሴቶች በጠዋት ወደ መቃብር ሄደው ነበር። ይዘውት የተመለሱት ዜና ግን ተነስቷል የሚል ነው። መቃብሩ ባዶ ነው አሉ ሴቶቹ። መላእክትን አየን፣ መቃብሩን የሚዘጋው ትልቁ ድንጋይም ተንከባለለ ሲሉ ጨመሩ። ይህ ዜና በክፍሉ ውስጥ ለተሰበሰቡት ወንዶች የፈጠረው ስሜት ድብልቅልቅ ያለ ነው። በአንድ በኩል እውነት ይሆን የሚል የደበዘዘ ተስፋ፣ በሌላ በኩል የሴቶች ወሬ ነው የሚል የጥርጣሬ መንፈስ አድሮባቸዋል። በወቅቱ በነበረው ማህበራዊ አመለካከት የሴቶች ምስክርነት እንደ ሙሉ ምስክርነት አይቆጠርም። ለሐዋርያቱ የሴቶቹ ንግግር እንደ ቅዠት ወይም በሐዘን ብዛት እንደመጣ ሰቀቀን ታይቷቸዋል። ጴጥሮስና ዮሐንስ ወደ መቃብሩ ሮጡ። መቃብሩ ባዶ መሆኑን አረጋገጡ። የገነዙበት ጨርቅ ለብቻው ተጠቅልሎ ተቀምጧል። ነገር ግን ጌታቸውን አላዩትም። ባዶ መቃብር ለትንሣኤ ማረጋገጫ ሊሆን ይችላልን? ወይንስ ጠላቶች ወስደውት ይሆን የሚለው ጥያቄ በሐዋርያቱ ጉባኤ ውስጥ ከባድ ክርክርና ሹክሹክታን ፈጥሯል። የ120 ቤተሰብ ስነ ልቦናዊ ሁኔታ እንዲህ ነበር። ተስፋ በቆረጠ ልብና እውነት ይሆን በሚል ጥርጣሬ መካከል የተንጠለጠሉ ነፍሳትም። ጌታ ራሱ በሕይወት ሳለ በሶስተኛው ቀን እነሳለሁ ብሎ የነገራቸው ቃል በጭንቀት ማዕበል ሰምጦባቸዋል። መረጃው አላቸው፣ ነገር ግን እምነታቸው ገና አልተወለደም። ይህ ሁኔታ በክፍል ውስጥ ያለውን አየር ይበልጥ አክብዶታል። ማንንም ሊያጽናና አልቻለም። እያንዳንዱ ሰው የራሱ ሐዘንና የራሱን ጥርጣሬ ይዟል። በዚህ ጭንቀት በታፈነ ክፍል ውስጥ ሁለት ሰዎች ከጥግ ተቀምጠው እርስ በርስ ይተያያሉ። ቀለዮጳና ሉቃስ የ120 ቤተሰብ አካል ናቸው። የጌታን ድንቅ ሥራ አይተዋል፣ ቃሉንም ሰምተዋል፣ ፍቅሩንም ቀምሰዋል። አሁን ግን የኢየሩሳሌም ድባብ አንቆ ይዟቸዋል። በዚያ ጠባብ ክፍል ውስጥ የሚሰማው የለቅሶና የሹክሹክታ ድምፅ ይበልጥ ተስፋ እንዲቆርጡ አደረጋቸው። እዚህ መቀመጥ ምን ያደርጋል የሚል ሐሳብ በልባቸው ተመላለሰ። በኢየሩሳሌም ያለው የሞትና የፍርሃት ሽታ ከበዳቸው። የሴቶች ወሬ አስገረማቸው እንጂ አላሳመናቸውም። እርሱን ግን አላዩትም የሚለው የጴጥሮስ ቃል በጆሮአቸው ላይ ያስተጋባል። ጌታቸው ሞቷል፣ ተስፋም አብሮ ተቀብሯል። ቀለዮጳ ተነሳ፣ ሉቃስም ተከተለው። የ120 ቤተሰብ ስብሰባ ለነፍሳቸው እረፍትን ሊሰጥ አልቻለም። በአንድ በኩል የሮማውያን ወታደሮች ሰልፍ፣ በሌላ በኩል የገዛ ልባቸው ጸጸትና ጥርጣሬ ይህንን ሁሉ ሸክም ይዘው ከዚህ የጭንቀት ማዕበል መራቅን መረጡ። በአንድ በኩል የሮማውያን ወታደሮች ሰይፍ፣ በሌላ በኩል የገዛ ልባቸው ጸጸትና ጥርጣሬ ይህንን ሁሉ ሸክም ይዘው ከዚህ የጭንቀት ማዕበል መራቅን መረጡ። አመሻሽ ላይ ፀሐይ ወደ መጥለቋ ስታዘነብል በዝምታና በምስጢር በሩን ቀስ ብለው ከፈቱ። ወደ ውጭ ሲወጡ የኢየሩሳሌም አየር ቀዝቃዛ ነው። ከተማዋ በክርስቶስ ደም የተጨማለቀ የንጹህ ደም ጥያቄ ያለባት ትመስላለች። ሁለቱ ተጓዦች ፊታቸውን ወደ ኤማሁስ አቅጣጫ ዞሩ። የሚሄዱት ወደ መንደራቸው ብቻ አልነበረም። ከማይመለስ ትዝታ፣ ከተሰበረ ተስፋና
ከማይፈታ ጥያቄ ለመሸሽ ጭምር ነበር እንጂ። የ60 ምዕራፍ ጉዞ ተጀመረ። በአሸዋማውና በረጅሙ መንገድ ላይ የቀለዮጳና የሉቃስ እግሮች በከባድ ድካም ይጎተታሉ። እያንዳንዱ እርምጃቸው የጥያቄ ምልክት ነው። ለምን እንዲሆነ? መጨረሻው ይህ ነው? እውነት ሴቶቹ ያዩት መላእክትን ነው? እነዚህ ጥያቄዎች በመንገዱ ላይ የሚያወሩት የወጋቸው መነሻ ነው። ሌላው የ120 ቤተሰብ አባላት በዝጉ ቤት ውስጥ ቀርተዋል። እነዚህ ሁለት ሰዎች ግን ከጭንቀቱ ማዕከል አምልጠው በበረሃው በጸጥታው ውስጥ የልባቸውን ሰቀቀን እያወጉ ጉዟቸውን ጀመሩ። አያውቁትም እንጂ ይህ ጉዞ ለዘላለም የሚታወስ ታሪክን አቅጣጫ የሚቀይር እና የሁሉንም ሰው የህይወት ጉዞ የሚወክል ምስጢራዊ ጉዞ ነበር። ኢየሩሳሌም ከበስተጀርባቸው እየራቀች ነው። ነገር ግን በውስጣቸው ያለው ሐዘን እንደ ጥላ ይከተላቸዋል። የበረሃው ወበቅ ወደ ላይ እየተምዘገዘገ ሲወጣ ይታያል። ልክ እንደ ተስፋቸው ውልብ ይልባቸዋል። ታሪኩ ገና መጀመሩ ነው። የኢየሩሳሌም ሰቀቀን የመለኮታዊ መገለጥ መጀመሪያ ይሆናል ብለው በፍጹም አልገመቱም። ይህ የኤማሁስ መንገድ መጀመሪያ ነው። የሰው ልጅ ተስፋ ቆርጦ ከእግዚአብሔር ከተማ ሲወጣ፣ እግዚአብሔር ግን በሌላ መልክ ሊያገኘው መንገዱን ሲያዘጋጅ የሚያሳይ ታላቅ ምስጢር። ጌታ በእውነት ተነስቷል የሚለው ቃል ከመሰማቱ በፊት የነበረው ጨለማ እንዲህ ከባድ ነበር። ኢየሩሳሌም ከበስተጀርባቸው ቀረች። ያቺ የክብር ከተማ፣ ያቺ የጥበብ መንደር አሁን ለነዚህ ሁለት ሰዎች የሐዘንና የፍርሃት ማዕከል ሆናባቸዋለች። ፊታቸውን ወደ ምዕራብ አዙረው ጉዟቸውን ቀጠሉ። ከፊታቸው የሚጠብቃቸው መንገድ የኤማሁስ መንገድ ተብሎ ይጠራል። መጽሐፍ ቅዱስ ርቀቱን 60 ምዕራፍ ብሎ ይጠራዋል። 11 ኪሎ ሜትር ገደማ ማለት ነው። ለታጠቀ ወታደር ወይንም ለፈጣን ተጓዥ ይህ መንገድ ጥቂት ሰዓታትን ብቻ ሊወስድ ይችላል። ለነዚህ ሁለት መንገደኞች ግን መንገዱ በኪሎ ሜትር ሳይሆን በሐዘናቸው ስፋት የሚለካ ነበር። እያንዳንዱ እርምጃቸው እንደ 1000 ኪሎ ሜትሮች ይከብዳቸዋል። መንገዱ ጸጥ ያለ ነው፣ አሸዋማና በጠጠር የተሞላ። ይህ አቀበትና ቁልቁለት የበዛበት መንገድ የራሱ የሆነ ምስጢራዊ ድባብ አለው። ከሰዓት በኋላ ያለው ፀሐይ በበረሃው አሸዋ ላይ የሚያሳርፈው ግለት በአየሩ ላይ የሚምዘገዘግን ወበቅ ይፈጥራል። ያ ወበቅ ውልብ ሲል ይታያል፣ ልክ እንደ ተጓዦቹ ተስፋ። በዙሪያቸው ያለው ጸጥታ በንፋሱ ፉጨትና በእግራቸው ኮቴ ብቻ ይገፋል። ይህ ጸጥታ ግን ሰላማዊ ሳይሆን በውስጣቸው ያለውን ጩኸት ይበልጥ አጉልቶ እንዲሰማ የሚያደርግ ዝምታ። ይህ ጸጥታ ግን ሰላማዊ ሳይሆን በውስጣቸው ያለውን ጩኸት ይበልጥ አጉልቶ እንዲሰማ የሚያደርግ ጩኸት ነው። ከመንገዶቹ አንዱ ቀለዮጳ ነው። በታሪክ ውስጥ ስሙ በግልጽ የተቀመጠው እርሱ ነው። ድምፁ በሐዘን የተሰበረ፣ አይኖቹ በድካም የጠወለጉ ሰው። ሁለተኛው መንገደኛ ግን ስሙ አልተጠቀሰም። ቤተክርስቲያንና የታሪክ ሊቃውንት ይህ ሁለተኛው ሰው የወንጌሉ ጸሐፊ ቅዱስ ሉቃስ ራሱ እንደሆነ ያስተምራሉ። ስሙን ለምን ደበቀ ብለን ከጠየቅን በትህትናው ምክንያት ራሱን ለመደበቅ ፈልጎ ነው ይላሉ ሊቃውንተ ቤተክርስቲያን። ወይንም ደግሞ የዚህ ታሪክ አንባቢ፣ የዚህ ታሪክ ተመልካች ራሱን በዚያ ስም ወይም በሌላው መንገደኛ ቦታ እንዲተካ የፈቀደበት ጥበባዊ መንገድ ነው የሚሉም አሉ። እነዚህ ሁለት ሰዎች ለምን ጉዞ ጀመሩ? ለምንስ ኢየሩሳሌምን ጥለው ወጡ ካልን መልሱ በቃላት የማይገለጥ የተስፋ መቁረጥ ስሜት ነው። ባለፉት 3 ዓመታት የሰሙት ትምህርት፣ ያዩት ተአምራትና የተቀበሉት ፍቅር አሁን በመስቀል ላይ የፈሰሰ ደም ሆኖ ቀርቷል። እኛ ግን እስራኤልን እንዲቤዥ ያልነው እርሱ እንደሆነ ተስፋ አድርገን ነበር የሚለው ሐሳብ በልባቸው ይመላለሳል። ኤማሁስ ለእነርሱ መዳረሻ ከተማ ብቻ አይደለችም። ኤማሁስ መሸሸጊያቸውም ናት። ከሚያውቋቸው ሰዎች፣ ከሚጠይቋቸው ጓደኞችና ከሚፈርዱባቸው ጠላቶቻቸው ርቀው ራሳቸውን በሐዘንና በዝምታ ለመቅበር የሚያደርጉት ሽሽት ነበር። ሉቃስ እንዲህ ሊሆን መንገዱ ለምን እንዲህ ረዘመብን? ኢየሩሳሌም
አሁንም ከዓይኔ ላይ አልጠፋችም። ያ ሁሉ ሕዝብ በጌታ ስም የሚመጣ የተባረከ ነው እያለ ሲቀበለው የነበረው ትዝ ይልሃልን? ዛሬ ግን ያ ሁሉ ዝማሬ ወደ ስቀለው ስቀለው ጩኸት ተለወጠ። እንዴት እንዲህ ይሆናል የሚል አይመስላችሁም? እኔን ይበልጥ ግራ ያጋባኝ ግን የዛሬ ጠዋት ወሬ ነው። እነዚያ ሴቶች መቃብሩ ባዶ ነው፣ መላእክትን አየን ሲሉ የነበረው ምናልባት በሐዘን ብዛት ቅዠት ታይቷቸው ይሆን? ጴጥሮስና ዮሐንስም ሄደው ነበር። መቃብሩ ባዶ መሆኑን አረጋግጠዋል። እርሱ ከሞት መነሳቱን ግን አላዩም። እርሱ የሌለበት ባዶ መቃብር ትርጉም አለውን? ተስፋችንስ አብሮ ተቀብሮ ቀርቷልን? እያለ ይሆን? በዚህ አይነት የልብ ሰቀቀን ውስጥ እያወሩ እርስ በእርሳቸውም እየተከራከሩ ሳለ ነው በታሪኩ ውስጥ ትልቁ መታጠፊያ የሚከሰተው። ከኋላ የመጣ አንድ መንገደኛ ተቀላቀላቸው። አያውቁትም ነበር። እንዳያውቁት አይናቸው ተይዞ ነበር ይላል ቃሉ። በሐዘን መጋረጃ የተሸፈነ አይን እውነትን ማየት አይችልም። ተስፋ በቆረጠ ልብ ውስጥ የሚኖር ሰው አጠገቡ ያለውን ተአምራት እንደ ተራ ነገር ይቆጥረዋል። ይህ እንግዳ ድንገት በመካከላቸው ገብቶ እንዲህ ሲል ጠየቃቸው። እየጠወለጋችሁ ስትሄዱ እርስ በእርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ይህ ጥያቄ በቀለዮጳና በሉቃስ ላይ የፈጠረው ስሜት እጅግ አስገራሚ ነው። ትንሽ ቆም አሉ። ፊታቸው ይበልጥ ጠወለገ። ሐዘናቸው እንደ ትልቅ ሸክም ትከሻቸው ላይ ሲጫናቸው ይታወቃቸዋል። ቀለዮጳም ወደ እንግዳው ዞሮ እንዲህ አለው፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻህ ትኖራለህን? በእነዚህ ቀኖች በዛ የሆነውን ነገር አታውቅምን? አለው። ይህ ቃል በታሪክ ውስጥ ትልቅ ተቃርኖን የያዘ ነው። በኢየሩሳሌም የሆነውን ነገር ሁሉ የሚያውቀው የሆነውም በእርሱ ላይ የሆነው የታሪኩ ባለቤት እርሱ ሆኖ ሳለ መንገደኞቹ ግን አታውቅም ወይ ብለው ጠየቁት። እርሱ ግን ምንም እንዳልሰማ በመሆን የልባቸውን ምስጢር እንዲያወጡ እድል ለመስጠት ይህ ነገር ምንድነው አላቸው። እዚህ ጋር ቆም ብለን የእነዚህን ሁለት ሰዎች ስነ ልቦና ትንሽን መርምር። ሐዘን ሰውን ብቸኛ ያደርገዋል። ቀለዮጳና ሉቃስ በኢየሩሳሌም የሆነው ነገር ዓለምን ሁሉ ያናወጠ ማንም ሊያመልጠው የማይችል ትልቅ ክስተት እንደሆነ ያምናሉ። ለዚህ ነው እንግዳ ነህን ብለው የጠየቁት። የራሳቸው ሐዘን ዓለምን ሁሉ የከበበ መስሎ ስለታያቸው ሌላው ሰው ስለዚህ ግድ የሌለው መሆኑ አስገረማቸው። እንግዳው ይህ ነገር ምንድነው ሲላቸው ትረካው እንዲቀጥል መንገድ ከፈተ። መንገደኞቹም ስለ ናዝሬቱ ኢየሱስ በስራና በቃል ብርቱ ነብይ ስለነበረው እንዴት አሳልፈው እንደሰጡትና እንደሰቀሉት አንድ በአንድ ነገሩት። እያንዳንዱ ቃላቸው በደምና በእንባ የታጠበ ነበር። እኛ ግን ተስፋ አድርገን ነበር የሚለው ቃላቸው እነርሱ እንደተሰማቸው የኪሳራቸው መገለጫ ይመስል ነበር። 3 ዓመት ሙሉ የገነቡት የህይወት ህንፃ በ3 ቀን ውስጥ እንደፈረሰባቸው ተሰምቷቸዋል። ይህ ትዕይንት በኤማሁስ መንገድ ላይ የተከሰተ ተራ ክስተት አይደለም። ይህ የሁላችንም የህይወት ጉዞ ነጸብራቅ ነው። በኤማሁስ መንገድ ላይ የነበረው ጸጥታ አሁንም በታላቅ ድምፅ ተዘግቷል። ያ እንግዳ መንገደኛ የሁለቱን ተጓዦች የሐዘን ወሬ ሰምቶ ካበቃ በኋላ ዝምታውን በብርቱ ቃል ሰበረ። እናንተ አታስተውሉም? ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ አላቸው። ይህ ቃል ወቀስ አይደለም፣ ይልቁንም በሐዘንና በጥርጣሬ ደንዝዞ የነበረው ሁለመናቸውን የሚያነቃ መለኮታዊ ጥሪ ነበር እንጂ። ከዚህ ሰዓት ጀምሮ መንገዱ ወደ ታላቅ ትምህርት ቤትነት ተለወጠ። እንግዳው ከመጽሐፍ ቅዱስ እየጠቀሰ ከሙሴ ሕግ ጀምሮ እስከ ነቢያትና መዝሙር ድረስ ስለ እርሱ የተጻፈውን ምስጢር አንድ በአንድ ይተረጉምላቸው ጀመር። ክርስቶስ ይህንን መከራ መቀበልና ወደ ክብሩ መግባት እንዳለበት፣ ስቅለቱ ሽንፈት ሳይሆን ድል መሆኑን፣ ሞቱም የሕይወት መገኛ መሆኑን ከመጽሐፍት እያጣቀሰ አስረዳቸው። እነዚያ ሁለት ሰዎች ሲሰሙት የነበረው ትምህርት በጆሮአቸው ብቻ አልቀረም፣ ወደ ልባቸው ዘለቀ። ቃላቱ እንደ እሳት ይፋጃሉ። ፀሐይ ወደ መጥለቋ ስታዘነብል የመንገዱ ድካም ሳይሰማቸው የመንደሩ ቤቶች መታየት ጀመሩ። የታሪኩ ጸሐፊ ቅዱስ ሉቃስ እንደሚነግረን እንግዳው ራቅ ብሎ ሊሄድ የፈለገ መሰላቸው። እርሱ ግን ሊለያቸው ፈልጎ ሳይሆን
የእነርሱን ፍላጎትና ፍቅር ሊመዝን ነበር። ማታው ቀርቧልና ቀኑም ሊመሽ ጀምሯልና ከኛ ጋር እደር ብለው አጥብቀው ለመኑት። ይህ ልመና የታሪኩ መገለጫ ነጥብ ነው። የእንግዳ ተቀባይነት ልባቸው ታላቁን እንግዳ ወደ ቤታቸው ጋብዘው ያላወቁትን እንግዳ ያላወቁትን መምህር አሁን አብሯቸው ወደ ቤት ገባ። ቤት ውስጥ ማዕድ ተዘጋጅቷል። ሶስቱም ለማዕዱ ተቀመጡ። እንግዳው መንገደኛ አሁን የመሪነቱን ቦታ ይዟል። በዚያሽ ቅጽበት በዚያሽ ጥበብ የተሞላች ሰዓት ላይ የታሪኩ ትልቁ ምስጢር ተገለጠ። እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። እነዚህ 4 ድርጊቶች የመንገደኞቹን ሕይወት ለዘላለም ቀየሩ። እንጀራው ሲቆረስ የሚሰማው ድምጽ በጆሮአቸው ሲያስተጋባ በድንገት ዓይናቸው ተከፈተ። በፊታቸው ያለው ተራ እንግዳ እንዳልሆነ፣ በረጅሙ መንገድ ላይ ሲያነጋግራቸው የነበረው ሰው መምህር ብቻ እንዳልሆነ፣ ይልቁንም ሞትን ድል አድርጎ የተነሳው ጌታቸው አምላካቸው መሆኑን አወቁ። የሰማዩና የምድሩ ጌታ የትንሣኤው ባለቤት አሁን በቤታቸው ነው። ባወቁት ጊዜ አንድ አስገራሚ ነገር ሆነ። እርሱ ከመካከላቸው ተሰወረ። ጌታ ለምን ተሰወረ? ገና አውቀውት ሳይጠግቡ፣ ገና ጌታዬ ብለው ሳይሰግዱለት ለምን ተለያቸው? መልሱ ጥልቅ ነው። ጌታ በአካል የተሰወረው ታላቅ ምስጢርን ሊገልጥላቸው ስለፈለገ ነው። ይህኔ ተጓዦቹ እርስ በእርሳቸው ተያዩ። በፊታቸው ላይ የነበረው መጠውለግ ጠፍቶ በሰማያዊ ብርሃን ተተካ። በመንገድ ሲያነጋግረን መጽሐፍትንም ሲተረጉምልን ልባችን ይቃጠልብን አልነበረምን? ተባባሉ። ያ የልብ መቃጠል የእምነት ነበልባል ሆነ። ድካማቸው ተወገደ። ሐዘናቸው ወደ ታላቅ ደስታ ተለወጠ። ከኢየሩሳሌም ሲወጡ እግራቸው ይጎተት ነበር። ጉዟቸው የድካምና የሽንፈት ነበር። አሁን ግን በዚያ ሰዓት ተነሱ። ሌሊቱ አልገታቸውም። መንገዱ አልረዘመባቸውም። 60ውን ምዕራፍ በሩጫ ተመለሱት። ተስፋ የቆረጠ ሰው ይራመዳል፣ የምስራች የያዘ ሰው ግን ይሮጣል። የኢማሁስ መንገደኞች አሁን የኢየሩሳሌም አምባሳደሮች ሆነዋል። ወደ ኢየሩሳሌም ሲደርሱ ሐዋርያቱና ሌሎች በአንድ ቤት ተሰብስበው አገኟቸው። ቤቱ አሁንም ዝግ ነው፣ ነገር ግን በውስጡ ያለው ድባብ ተለውጧል። ጌታ በእውነት ተነስቷል፣ ለማንስ ታይቷል የሚለው ቃል በክፍሉ ውስጥ ያስተጋባ ነበር። ሉቃስና ቀለዮጳም በመንገድ የሆነውን እንጀራ በቆረሰ ጊዜ እንዴት እንዳወቁት ሁሉንም ነገር ተረኩላቸው። ታሪኩ በዚያ ያበቃም። ይህንን የምስራች ሲነጋገሩ ሳለ ድንገት ጌታ በመካከላቸው ቆመ። በሩ ተቆልፎ ሳለ ግድግዳው ሳይከፈል በታላቅ የብርሃን ጸዳል ተከበው ሰላም ለእናንተ ይሁን አላቸው። ምትሃት ያዩ መስሏቸው ደነገጡ። ነገር ግን እኔ ነኝ አትፍሩ አላቸው። ትንሣኤው ስጋዊ እንጂ ምትሃታዊ እንዳልሆነ እንዲያረጋግጡ እጆቼንና እግሮቼን እዩ፣ ዳሱኝም አላቸው። የዓለም ቤዛ ዛሬም እንደ ቀድሞ በመካከላቸው አለ። የኢማሁስ መንገድ የጥያቄ መንገድ ነበረች። አሁን ግን የመልስ መንገድ ሆና ተጠናቀቀች። የሐዘን ጉዞ ወደ ደስታ ሩጫ ተለወጠ። ሉቃስና ቀለዮጳ ጌታን በመንገድ በቃሉ በማዕድ ደግሞም በአካል አገኙት። ይህ ታሪክ በዚያ ዘመን የተፈጸመ ተራ ክስተት አይደለም። ይህ የታሪካችን ሁሉ ማሳያ ነው። አሁን የተከተልነው የታሪኩን የላይኛው ክፍል ነበር። 2 ሰዎች ከኢየሩሳሌም ወጡ። አንድ እንግዳ በመንገድ ተቀላቀላቸው። እንጀራ ቆረሰ፣ ዓይናቸውም ተከፈተ። ይህ ለሕፃናት የሚነገር ታሪክ ይመስላል። አሁን ግን የዚህን ታሪክ ልቡን እናገኘዋለን። ይህ ታሪክ በቤተ ክርስቲያን ጉባኤያት ውስጥ ለምን እንዲህ ትልቅ ቦታ ተሰጠው? ለምንስ ከትንሣኤ በኋላ ባሉት ዕለታት ደጋግመን እንሰማዋለን? እነዚህን ጥያቄዎች አከታትለን እንመልስ። የዚህ ሁሉ ምክንያት የኤማሁስ መንገድ ተራ ጉዞ አለመሆኑ ነው። ይህ የኤማሁስ መንገድ ዛሬ በቤተ ክርስቲያን የሚፈጸመው ሥርዓተ ቅዳሴ የመጀመሪያውና ሕያው ማሳያ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ታሪክ ያከናወነበት ጊዜ ትልቅ ምስጢር አለው። ይህ ዕለት የትንሣኤ ዕለት ነው።
ከጥቂት ቀናት በፊት በዚያ በማርቆስ እናት ቤት በጸሎተ ሐሙስ ምሽት ጌታ የመጀመሪያውን የቅዱስ ቁርባን ሥርዓት መስርቶ ነበር። አሁን ግን በትንሣኤው ዕለት በኤማሁስ ማዕድ ላይ ያንን ሥርዓት ደገመው። ይህ ዕለት ሁለተኛው የቁርባን ዕለት ተብሎ ይጠራል። በጸሎተ ሐሙስ ምሽት ጌታ ሥጋዬን ብሉ ደሜን ጠጡ ሲል ሐዋርያቱ ሞቱን ገና አላዩም ነበር። አሁን ግን በኤማሁስ ሞቱን አይተው መቃብሩን ሰምተው ተስፋ ቆርጠው ሳለ ደገመላቸው። ይህ የሚያሳየው ሥርዓተ ቁርባን በሞትና በትንሣኤ መሃል ያለውን ድልድይ እንደሚያገናኝ ነው። ጌታ ራሱ ካህን ሆኖ ራሱ መስዋዕት ሆኖ የቀደሰው የመጀመሪያው የትንሣኤ ቅዳሴ በኤማሁስ መንገድ ተጀመረ። ይህንን ምስጢር ለመረዳት የሥርዓተ ቅዳሴን 3 ክፍሎች በኤማሁስ መንገድ ላይ እንመልከታቸው። እንደምታውቁት ሥርዓተ ቅዳሴ በ3 ዋና ዋና ክፍሎች ይከፈላል። የመጀመሪያው የዝግጅት ክፍል ግብአተ መንጦላይት ወይም ሥርዓተ ግብጽ ተብሎ ይጠራል። ይህ ክፍል ካህኑ ወንድሜ ሆይ በተሰበሰበ ልቦና ጽና ብሎ ይጀምረዋል። ይህ ክፍል ሰውነታችንን፣ አእምሮአችንን እና ነፍሳችንን ከዓለም ጩኸት አውጥተን ወደ እግዚአብሔር ምስጢር የምናዘጋጅበት ነው። በኤማሁስ መንገድ ላይ የተጓዦቹ የሐዘን ጉዞ ይህንን ክፍል ይወክላል። ከኢየሩሳሌም ጩኸት ወጥተው ልባቸው በሐዘን ተሰብሯል። ይህ ስብራት ግን ለጸጋ ዝግጁ የማድረጊያ ሂደት ነው። ጌታ በመካከላቸው ተገኝቶ ምን ትነጋገራላችሁ ብሎ ሲጠይቃቸው የውስጣቸውን ሸክም እንዲያወጡና ልባቸውን እንዲሰበስቡ አደረጋቸው። በሐዘንም ቢሆን ልባቸውን ለዚያ እንግዳ በከፈቱ ጊዜ የመጀመሪያው የቅዳሴ ዝግጅት ክፍል እያከናወኑ ነበር። ቤተ ክርስቲያን ቅዳሴ ላይ ከዝግጅቱ በኋላ የሐዋርያት መልእክታት፣ የነቢያት ትንቢትና የከበረው ወንጌል ይነበባል። ይህ ክፍል ሰው በቅዱስ ቁርባን ጌታን ከመቀበሉ በፊት በቃሉ እንዲያውቀው እና እንዲማር የሚደረግበት የሥርዓተ ትምህርት ጊዜ ነው። በኤማሁስ መንገድ ላይ ጌታ ያደረገው ድርጊት ይህንን ክፍል በሚገርም ሁኔታ ይገልጸዋል። ከሙሴና ከነቢያት ጀምሮ ስለሱ በመጽሐፍት የተነገረውን ተረጎመላቸው ይላል ቃሉ። ጌታ ራሱ ሰባኪ ሆነ። ጌታ ራሱ ወንጌሉን ተረጎመው። እዚህ ጋር አንድ ታላቅ ምስጢር አለ። መጽሐፍ ቅዱስ ያለ ክርስቶስ ትርጓሜ ዝግ መጽሐፍ ነው። መንገደኞቹ መጽሐፍቱን ያውቁ ነበር፣ ነገር ግን አልገባቸውም። ጌታ ሲተረጉምላቸው ግን ልባችን ይቃጠልብን አልነበረምን አሉ። ይህ የልብ መቃጠል ዛሬ በቤተ ክርስቲያን ወንጌል ሲነበብና ሲተረጎም በምዕመናን ልብ ውስጥ ሊፈጠር የሚገባው መንፈሳዊ ረሃብ ነው። ቃሉን ሳይሰሙና ሳይረዱ ወደ ማዕዱ መቅረብ እንደማይቻል ጌታ በኤማሁስ መንገድ ላይ አስተማረን። የቅዳሴያችን ከፍተኛውና ህብስቱ ወደ ሥጋ መለኮት፣ ወይኑ ወደ ደመ መለኮት የሚለወጥበት ክፍል ፍሬ ቅዳሴ ይባላል። በኤማሁስ ማዕድ ላይ የተከሰተውም ይኸው ነው። ጌታ በማዕድ ተቀመጠ፣ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። እነዚህ ድርጊቶች የቅዳሴያችን ማዕከላት ናቸው። ጌታ እንጀራውን በቆረሰ ጊዜ ያ በቃሉ ሲቃጠል የነበረው ልባቸው አሁን ዓይናቸውን ከፈተው። ዓይናቸው ተከፈተ አወቁትም እንደሚል መጽሐፍት ሊቃውንተ ቤተ ክርስቲያን ይህንን ሲተረጉሙ ጌታ በመንገድ ሲያስተምራቸው ቃሉን ሰጥቷቸዋል፣ በማዕድ ግን ሥጋውን ሰጣቸው። ቃሉን መስማት ልብን ያዘጋጃል፣ ሥጋውን መቀበል ግን ዓይንን ይከፍታል። ዛሬ በቅዳሴያችን ካህኑ ህብስቱን ሲፈትት ወይንም ሲቆርስ ምዕመናን ዓይነ ልቦናቸው ተከፍቶ ጌታን የሚያገኙበት በመካከላቸው መቆሙንም የሚያረጋግጡበት ታላቅ ምስጢር ነው። በኤማሁስ መንገድ ላይ የተከሰተው ትዕይንት በሰው ልጅ የታሪክ መጽሐፍት ውስጥ ተወዳዳሪ የሌለው ተቃርኖ ነው። ቅዱስ ሉቃስ በወንጌሉ እንዲህ ይላል፣ ዓይናቸው ተከፈተ አወቁትም፣ እርሱም ከመካከላቸው ተሰወረ። እስቲ ቆም ብለን እናስተውል። ሰውን የምናውቀው ካየነው በኋላ ነው። ካወቅነው በኋላ ደግሞ ይበልጥ ልንቀርበው፣ ልናቅፈው ወይም ልናናገረው እንፈልጋለን። መንገደኞቹ ጌታን ለማወቅ ረጅሙን መንገድ ተጉዘዋል። ልባቸው በቃሉ ነዷል። አሁን ግን ልክ ሲያውቁት ጠፋ። ጌታ ተሰወረ። ለምን ይህን አደረገ? ለምን ጥቂት ደቂቃዎች እንኳን አብሯቸው አልቆየም? ለምንስ አውቀውት ሳይጠግቡት
ከመካከላቸው መሰወርን መረጠ። ይህ የመሰወር ምስጢር የታሪኩ ሁሉ ቁልፍ ነው። አባቶች እንዲህ ብለው ይተረጉሙታል። ጌታ በአካል የተሰወረው በቅዱስ ቁርባን ውስጥ ስላለ ነው ይሉናል። አስተውሉ። ጌታ ከመሰወሩ በፊት እንጀራውን ቆርሶ ሰጣቸው። በእጃቸው ላይ ያለው እንጀራ ተራ እንጀራ ሳይሆን እርሱ ራሱ ስጋዬ ነው ብሎ የሰጣቸው መለኮታዊ ማዕድ ነው። ስለዚህ ጌታ በአካል መሰወሩ እንዲህ የሚል ትልቅ መልእክት አለው። ከእንግዲህ በኋላ እኔን ለማየት ወደ ውጭ አትመልከቱ፣ ምክንያቱም እኔ አሁን በእጃችሁ በያዛችሁትና በበላችሁት እንጀራ ውስጥ ነኝ እያለ ነው። ከእንግዲህ ጌታን የምናገኘው በአይነ ስጋ ሳይሆን በአይነ ልቦና ነው። በአካል መሰወሩ በምስጢር መገኘቱን ለማብሰር ነው። ጌታ ከፊታቸው ራቀ፣ ወደ ልባቸው ግን ገባ። ከእይታቸው ተሰወረ፣ በህብስቱ ውስጥ ግን ተገለጠ። ይህ ታላቅ መለኮታዊ መልእክት ዛሬ በቤተ ክርስቲያን መንበር ላይ አለ። ካህኑ ህብስቱን በቆረሰ ጊዜ ጌታ በምስጢር ይገኛል። በአካል ባናየው በቅዱስ ቁርባኑ ውስጥ ግን ከእኛ ይልቅ ለኛ ቀርቦ እናገኘዋለን። አሁን ወደ ታሪኩ ጸሐፊ እንመለስ። ቅዱስ ሉቃስ ይህንን ታሪክ ሲጽፍ አንድ ትልቅ ነገር አድርጓል። የቀለዮጳን ስም በግልጽ ሲጠቅስ የሁለተኛውን መንገደኛ ግን በዝምታ አልፎታል። በቤተ ክርስቲያናችን አስተምሮ ስሙ ያልተጠቀሰው ሁለተኛው መንገደኛ ቅዱስ ሉቃስ ራሱ እንደሆነ አስቀድመን ተመልክተናል። ለምን ስሙን ደበቀ የሚለው ጥያቄ ግን አለ። መጀመሪያ በቅዱሳን ጸሐፊያት ዘንድ ያለ ነውና ራሳቸውን ከታሪኩ ባለቤት ከክርስቶስ በታች ዝቅ ለማድረግ ስማቸውን ለማስፈር አይፈልጉም። ነገር ግን ከዚህ በላይ ትልቅ የሆነ ስነ ጽሑፋዊ ጥበብም አለው። ቅዱስ ሉቃስ ስሙን ባይጠቅስ እያንዳንዱ ተመልካች፣ እያንዳንዱ ሰሚ ራሱን በዚያ ስም በሌላው መንገደኛ ቦታ እንዲተካ እድል ይሰጠዋል። ስሙ ከተጠቀሰ ታሪኩ የሉቃስና የቀለዮጳ ታሪክ ብቻ ሆኖ ይቀራል። አሁን ግን ታሪኩ የሁላችንም ነው። ያ ስም የሌለው መንገደኛ አንቺ ነሽ፣ እኔ ነኝ፣ ሁላችንም ነን። ቅዱስ ሉቃስ ስሙን በመደበቅ ታሪኩ ከመጽሐፍ ቅዱስ ወጥቶ በሁላችንም ሕይወት ውስጥ እንዲደገም አድርጓል። ሁላችንም በኤማሁስ መንገድ ላይ ነን። ሁላችንም ጌታን ፍለጋ ላይ ነን። ስማችን ባይጠቀስም ጌታ ግን በመካከላችን እንደሚጓዝ ቅዱስ ሉቃስ በምስጢር ነገረን። ሌላው የሚደንቀው ትርጓሜ ደግሞ የመንገዱ ርዝመት ነው። 60 ምዕራፍ። ይህ 60 ምዕራፍ የሰውን ልጅ ዕድሜ ማለትም 5000 ዘመን ተፈጽሞ የሚመጣው 6ኛው ሺህ ዘመን አምሳያ እንደሆነ የሚተረጉሙ ሊቃውንት አሉ። ሰው በዚህ ረጅም ጉዞ 6000 የድካምና የሐዘን ዘመን ሲጓዝ ከቆየ በኋላ በጉዞው መጨረሻ ላይ በዘመነ ስጋዌ ጌታ መጥቶ እንደሚገናኘውና በቅዱስ ቁርባን በመስዋዕት አይኑን እንደሚከፍትለት ያመለክቱናል። ኤማሁስ ማለት ደግሞ ሞቃት ምንጭ ማለት ነው። መንገደኞቹ ወደዚህች መንደር ሲደርሱ ነው ጌታን ያወቁት። ልባቸው በመንገድ ላይ ሲቃጠል ማለትም ሲሞቅ እንደነበር አስታውሱ። ያ የልብ ሙቀት ወደ ሞቃቱ ምንጭ፣ ወደ ጸጋው ምንጭ፣ ወደ ክርስቶስ አደረሳቸው። አዩትም፣ ተሰወረ። ይህ ቃል በቤተ ክርስቲያናችን ውስጥ ትልቅ ምስጢር ይገልጻል። ጌታ የሚታየው በአይን ሳይሆን በእምነት መሆኑን፣ የሚዳሰሰው በስጋ ሳይሆን በቅዱስ ቁርባን መሆኑን እንረዳለን። ሉቃስ ስሙን የደበቀው እኛ ራሳችንን በታሪክ ውስጥ እንድናገኝ ነው። ወንድሜ እህቴ፣ እስካሁን የተጓዝንበት የኤማሁስ መንገድ የጥንት ታሪክ ብቻ ይመስላችኋልን? እነዚህ 2000 ዓመታት የፈጁ ቃላት የአዋራማዋ እስራኤል ትውስታዎች ብቻ ይመስላችኋል? በፍጹም። ኤማሁስ የጂኦግራፊ ስም ብቻ አይደለም። ኤማሁስ የሁላችንም የነፍሳችን መዳረሻ ናት። ዛሬ የምንተነፍሰው አየር፣ ዛሬ የምንረግጠው መሬትና ዛሬ የያዝነው ሕይወት ራሱ የኤማሁስ መንገድ ነው። አሁን ታሪኩ ሁላችንም ጋር ይደርሳል። እስቲ ልብ ብላችሁ አስተውሉ። መንገደኞቹ ከኢየሩሳሌም ሲወጡ ፊታቸው ጠውልጎ ነበር። ይህ መጠውለግ በእያንዳንዳችን ቤት አለ። የኤማሁስ መንገድ ማለት ሕይወት በጠበቀችበት ጊዜ የምትጓዘው የብቸኝነት መንገድ ነው። ምናልባት ያንተ ኤማሁስ የምትወደውን ሰው በሞታተህ ከእንግዲህ ብቻዬን እንዴት ኖራለሁ ብለህ የምትብሰለሰልበት የሐዘን መንገድ ሊሆን ይችላል። ወይንም ደግሞ በጽኑ ሕመም ተይዘህ በአልጋ ላይ ስትገላበጥ ጌታ ሆይ የት ነህ ብለህ የምትጮህበት የሆስፒታል ክፍል
ያንተ ኤማሁስ ሊሆን ይችላል። ስደት፣ ብቸኝነት፣ በስራ መውደቅ፣ በሰው መከዳት፣ በኃጢአት መግበጥ፣ እነዚህ ሁሉ የኤማሁስ መንገዶች ናቸው። ልክ እንደ ቀለዮጳና እንደ ሉቃስ እኛም ብዙ ጊዜ ተስፋ አድርገን ነበር እንላለን። ይህ ይሆንልኛል ብዬ ተስፋ አድርጌ ነበር፣ ወዳጆቼ ይረዱኛል ብዬ ተስፋ አድርጌ ነበር፣ ከኃጢአት ማሰሪያ እወጣለሁ ብዬ ተስፋ አድርጌ ነበር፣ ጤና ይመለሳል ብዬ ተስፋ አድርጌ ነበር፣ ብዙ ነገር ተስፋ አድርጌ ነበር እንላለን። ነገር ግን ተስፋችን ሲሰበር ፊታችን ይጠወልጋል። እዚህ ጋር ነው ታላቁ ምስጢር የሚገኘው። ወንጌሉ እንዳያውቁት ዓይናቸው ተይዞ ነበር ብሎ ጽፏል። ተመልከቱ፣ ዓይናቸው ተይዞ ነበር። ጌታ አጠገባቸው አልነበረምን ካልን አጠገባቸው ነበር። አብሯቸው አልተራመደም ወይ? አብሯቸው ተጉዟል። ነገር ግን ማየት አልቻሉም። ምክንያቱም ተስፋ መቁረጥ እንደ ጥቁር መጋረጃ ዓይናቸውን ጋርዶ ነበር። ሐዘን ሰውን ያሳውራል። ጭንቀት እግዚአብሔርን እንዳናይ ዓይናችንን ይይዘዋል። ተስፋ መቁረጥ ወደ እግዚአብሔር እንዳንመለከት ያደርጋል። ወንድሜ ዛሬ በሕይወትህ ውስጥ እግዚአብሔር የት አለ ብለህ ስትጠይቅ ጌታ ርቆ ሳይሆን አንተ በጭንቀትህ ተከልለህ እንዳታየው ዓይንህ ስለተያዘ መሆኑን አስተውል። እርሱም አሁን ካንተ ጋር እየተራመደ ነው። በድካም ውስጥ አብሮ አለ፣ በእንባ ውስጥ አብሮ አለ። ነገር ግን አንተ ያለፈው ትዝታህና የዛሬው ሰቀቀን ውስጥ ስለተሸሸክ ያ ከፊትህ የቆመው ጌታ እንግዳ ሆኖብሃል። እግዚአብሔር ከኛ ይልቅ ወደኛ የቀረበ ነው፣ ከራሳችን ይልቅ ለኛ ቅርብ ነው ይላል ቅዱስ አውግስጢኖስ። አንተ ራስህን ከምታውቀው በላይ እርሱ ያውቅሃል። አንተ ለራስህ ካለ ፍቅር በላይ እርሱ ይወድሃል። በኤማሁስ መንገድ ላይ ያለኸው ብቻህን አይደለም። ያ አጠገብህ ያለው እንግዳ ፈጣሪ መሆኑን የምታውቅበት ሰዓት ሩቅ አይደለም። በዘመናችን ያለነው ሰዎች አንድ ችግር አለብን። እግዚአብሔርን እናውቀዋለን፣ ነገር ግን አናውቀውም። ይህ እንዴት ሊሆን ይችላል አትሉኝም? የኤማሁስ መንገደኞች መረጃው ነበራቸው። ሴቶቹ መቃብሩ ባዶ መሆኑን እንደነገሯቸው፣ መላእክት እንደታዩአቸውም ያውቃሉ። ጴጥሮስና ዮሐንስም ሄደው ባዶ መቃብር ማየታቸውን ሰምተዋል። ይህ ሁሉ መረጃ ነው፣ ኢንፎርሜሽን ነው። ነገር ግን ይህ መረጃ ሰላም አልሰጣቸውም፣ ሐዘናቸውንም አላስወገደውም። ምክንያቱም መረጃ እምነት አይሆንማ። ዛሬ እኛ ብዙ መረጃ አለን። መጽሐፍ ቅዱስ እናነባለን፣ ስብከቶችን እንሰማለን፣ ማህበራዊ ሚዲያ ላይ ጥቅሶችን እናነባለን። ነገር ግን ያንን የምናውቀውን አምላክ በሕይወታችን ውስጥ አላገኘነውም። እርሱ በመጽሐፍት ውስጥ ያለ አምላክ እንጂ አብሮን የሚጓዝ አምላክ አልሆነም። ልባችን ይቃጠልብን አልነበረምን አሉ ተጓዦቹ። ይህ ልብ መቃጠል ከመረጃ ወደ መገለጥ የመሸጋገር ምልክት ነው። እውነተኛ እምነት የሚጀምረው ቃሉን ስትሰማ ልብ ውስጥ ረሃብ ሲፈጠር ነው። ያ የውስጥ ረሃብ፣ ያ የልብ መቃጠል የሚነግርህ ጌታ አጠገብህ መኖሩን ነው። ወደ ራስህ ተመልከት። መጽሐፍ ቅዱስን ስታነብ፣ በቤተ ክርስቲያን ጉባኤ ላይም ስትቀመጥ ወይንም በብቸኝነትህ ውስጥ ስትጸልይ ውስጥህ ሲቃጠልብህ ተሰምቶ ያውቃል? ጌታ በነፍስህ ውስጥ እያደረገ ያለው ንግግር ነው። ጌታን የምናውቀው ስለ እርሱ በወሬ በመስማት ሳይሆን በእርሱ በራሱ ልባችን እንዲቃጠል ፈቅደን ከእርሱ ጋር ስንነጋገር ብቻ ነው። ተጓዦቹ ወደ ኤማሁስ መንደር ሲቃረቡ ጌታ ራቅ ብሎ ሊሄድ ፈለገ። ይህንን ልብ በሉ። ጌታ ስለ ራሱ አያስገድድም። እርሱ በሩን አንኳኩቶ የሚከፍትልኝ ቢኖር እገባለሁ ይላል እንጂ በሩን ሰብሮ አይገባም። ይህች ቃል የእያንዳንዳችን ጸሎት ልትሆን ይገባል። በሕይወትህ ውስጥ ጌታ እንዲገለጥ ከፈለክ መጀመሪያ መጋበዝ አለብህ። ጌታ ሆይ በሕይወቴ እደር፣ በስራዬ እደር፣ በደስታዬ እደር፣ በችግሮቼ ሁሉ ውስጥ እደር ብለን መጸለይ ይኖርብናል። የእንግዳ ተቀባይነት ኃይል እዚህ ጋር ይገለጣል። መንገደኞቹ ያንን እንግዳ ወደ ቤታቸው ባይጋብዙት ኖሮ ጌታ በመንገድ ላይ የነገራቸው ትምህርት ብቻ ሆኖ ይቀር ነበር። ነገር ግን ወደ ቤታቸው ስላስገቡት ጌታ ራሱን ገለጠላቸው። ዛሬ ለሰዎች የምታደርገው ደግነት፣ ለችግረኞች የምትሰጠው ፍቅር፣ ለእንግዶች የምታሳየው ቸርነት ጌታን ወደ ቤት የምትጋብዝበት መንገድ ነው። ጌታ በድሆች ውስጥ እንዳለ ሆኖ ይመጣል። ጌታ በተቸገሩት ውስጥ ተጓዥ ሆኖ ይመጣል። ከእኛ ጋር እደር ብለህ ያዘነውን ስታጽናና፣ የተራበውን ስታበላ፣ የኤማሁስ ማዕድ
በቤትህ ይዘጋጃል። ያን ጊዜ አይኖችህ ይከፈታሉ፣ ጌታም በሕይወት መካከል መቆሙን ታያለህ። ወንድሞቼና እህቶቼ እነሆ ወደ ታሪካችን ማጠቃለያ፣ ወደ ጉዟችን መዳረሻ፣ ወደ ሕይወታችን መፍትሄ ብቻ ደርሰናል። እስካሁን የተጓዝንባቸው 60 ምዕራፎች፣ የሰማናቸው የመንገድ ስብከቶችና ያየናቸው የመለኮት መገለጦች ሁሉ የሚሰበሰቡት በዚች ማዕከል ላይ ነው። በኤማሁስ መንገድ የጀመረው ትረካ፣ በኢየሩሳሌም የቀጠለው ምስጢርና ዛሬ በእኛ ልብ ውስጥ የሚሰማው ጥሪ አንድ ነው። እርሱም የቅዱስ ቁርባን ምስጢር። ልብ በሉ፣ የታሪኩን አወቃቀር በድጋሚ ዞረን እንመልከተው። ጌታ በመንገድ ላይ ሳሉ ታላቅ ስብከትን ሰብኮ ከሙሴ ጀምሮ እስከ ነቢያት ድረስ ያሉትን ምስጢራት ተርጉሞ የመንገደኞቹ ልብ በቃሉ ነዷል። ነገር ግን ይህ ሁሉ ስብከት፣ ይህ ሁሉ የመጽሐፍ ቅዱስ ትርጓሜና ይህ ሁሉ የልብ መቃጠል ብቻውን አይናቸውን ሊከፍት አልቻለም። ቃሉን ሰምተዋል፣ ትርጓሜውን አውቀዋል። ነገር ግን ጌታን ገና አላወቁትም ነበር። የታሪኩ ሁሉ ፍጻሜ፣ የጉዟቸው ሁሉ መጨረሻ፣ የምስጢሩ ሁሉ ቁልፍ የተገኘው እንጀራው ሲቆረስ ነው። ጌታን ያወቁት በስብከቱ ሳይሆን በማዕዱ ነው። ጌታን ያወቁት በንግግሩ ሳይሆን በስጋውና በደሙ ነው። ይህ ለሁላችንም የሚነግረን ታላቅ መለኮታዊ ምስጢር አለ። መጽሐፍ ቅዱስን ብታውቅ፣ ትምህርተ ሃይማኖትን ብትመረምር፣ ስብከቶችን ብታዳምጥ፣ እነዚህ ሁሉ ልብህን ሊያቃጥሉትና ሊያዘጋጁ ይችላሉ። ነገር ግን ዓይንህ የሚከፈተው ጌታን የምታገኘውና ሰላምህ የሚመለሰው ወደ ቅዱስ ቁርባን ማዕድ ስትቀርብ ብቻና ብቻ ነው። ዛሬ በሕይወትህ ውስጥ ጌታ እንዲገለጥ ትፈልጋለህ? ጌታ ሆይ የት ነው የሚለው ጥያቄ እንዲመለስልህ ትመኛለህ? መፍትሄው በቃላት ውስጥ ብቻ አይደለም። መፍትሄው በኤማሁስ ማዕድ ላይ፣ ዛሬ ደግሞ በቤተ ክርስቲያን መንበር ላይ በተዘጋጀው ቅዱስ ቁርባን ውስጥ ነው። ጌታ የሚታወቀው እንጀራ ሲቆረስ ነው። ሕይወትህም ትርጉም የሚኖረው ከክርስቶስ ስጋና ደም ጋር ስትዋሃድ ብቻ ነው። ያለ ቅዱስ ቁርባን ጉዞ ሁሉ መንገድ ላይ መቅረት ነው። ያለ ቅዱስ ቁርባን ዕውቀት ሁሉ መረጃ ብቻ ነው። እውነተኛ መገለጥ የሚገኘው ግን በስጋው ደሙ ነው። ተመልካቾች፣ አሁን የምነግራችሁን ቃል በነፍሳችሁ ስሙኝ። ብዙዎቻችን ዛሬ መቃብሩ ባዶ ነው የሚለውን ወሬ ሰምተን በኢየሩሳሌም ጭንቀት ውስጥ እንዳሉት ደቀ መዛሙርቱ ግራ ተጋብተናል። ብዙዎቻችን በሕይወት ፈተና ደክመን ፊታችን ጠውልጎ ወደ ኤማሁስ እየሸሸን ነው። ዓለም ሰላም ነስታናለች። በሽታና ሞት፣ ረሃብና ስደት፣ ኃጢአት በራችንን ዘግተውብናል። ነገር ግን መድኃኒቱ ከፊታችን አለ። መፍትሄው ወደ ቅዱስ ቁርባን መምጣት ነው። በሕይወታችን ውስጥ ሰላም እንዲመለስ፣ ያ ተይዞ የነበረው ዓይናችን እንዲከፈትና ጌታ አጠገባችን መሆኑን እንድናውቅ በንስሐ ታጥበን ወደ ቅዱስ ቁርባን እንቅረብ። ቅዱስ ቁርባን የኃጥአን መድኃኒት ነው። ቅዱስ ቁርባን የጻድቃን ተስፋ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ያለው የጌታ ቃል ዛሬም ሕያው ነው። አንተ በኤማሁስ መንገድ ላይ የዛልከው ተጓዥ ሆይ፣ ጌታ ከአንተ ጋር እንዲያድር ሕይወትህም እንዲባረክ ከፈለግ ወደ ቤተ ክርስቲያን ማዕድ ቅረብ። በመንገድ ላይ ያቃጠለህን ቃሉን በማዕድ ላይ በሚቆረሰው ሥጋ አትመው። ያን ጊዜ የሕይወትህ ትርጉም ይገለጣል። ያን ጊዜ ጌታ ከኔ ጋር ነው ብለህ በልበ ሙሉነት ትራመዳለህ። ያን ጊዜ ጌታ ከኔ ጋር ነው ብለህ በልበ ሙሉነት ትራመዳለህ። አሁን ሁላችንም ልባችንን ወደ ሰማይ እናንሳ። የኤማሁስ መንገደኞች ከጌታ ጋር ያደረጉትን ያንን ታላቅ ቆይታ እያሰብን በእኛም ታሪክ ሁሉ እንዲደገም እንዲህ ብለን እንጸልይ። እግዚአብሔር ሆይ በመንገዳችን ሁሉ ቀድመህልን ተጓዝ። በአዘናችን ጊዜ አጽናናን። በጥርጣሬያችን ጊዜ አእምሮአችንን ክፈትልን። ከኢየሩሳሌም ቤታችን ወጥተን በኤማሁስ መንገድ ላይ ስንባዝን አላወቅንምና በቸርነትህ ፈልገህ አግኘን። ያ ተስፋ መቁረጥ የጋረደው ዓይናችንን በእንጀራው መቆረስ ሲከፈት ዘንድ ፍቀድልን። ጌታ ሆይ በጉዞ መንገድ ላይ ከመቅረት አምኖ ተዋህዶ ከመጣላት ሰውረን። ከእምነት ጎዶሎ ከመቅረት ከጸጋ ተለይቶ ከመባዘን ጠብቀን። በሕይወታችን አመሻሽ ላይ ከኛ ጋር እደር ብለን ስንማጸንህ በቸርነትህ ወደ ቤታችን ገባ። ልባችንን በቃልህ አቃጥለው፣ ነፍሳችንን በስጋና በደምህ አድናት እንበለው። ወንድሞቼና እህቶቼ ይህንን ቪዲዮ አይታችሁ ስትጨርሱ በታሪኩ ተደንቃችሁ ብቻ አደራ በዚሁ እንዳትቀሩ። የታሪኩ ፍጻሜ እንዲሆን የምንፈልገው ምን መሰላችሁ? የኤማሁስ መንገደኞች መረጃው ነበራቸው፣ ነገር ግን ሰላም አላገኙም።
ጌታን ካገኙት በኋላ ግን በሌሊት ወደ ኢየሩሳሌም ሮጡ። ፍርሃታቸው ወደ ድፍረት፣ ሐዘናቸው ወደ ምስክርነት ተለወጠ። ታዲያ ዛሬ አንተም ይህንን ለውጥ እንዲሆንልህ ትፈልጋለህ? እንግዲህስ ለንስሐና ለቅዱስ ቁርባን ተዘጋጅ። ንስሐ የኤማሁስ መንገድ መጀመሪያ ነው። ቅዱስ ቁርባን ደግሞ መዳረሻው ነው። በኃጢአት የጠቆረውን ፊትህን በንስሐ እንባ እጠበው። በጥርጣሬ የዛለውን ልብህን በጸሎት አጽናው። ከዚያም ወደሚቀጥለው ምስጢራዊ ማዕድ ቅረብ። ጌታ ዛሬም እንጀራውን ስጋውን ሊቆርስ፣ ሰላሙን ደሙን ሊያጎርስ ይጠብቀሃል። መንገድ ላይ አትቅር። ብዙዎች መንገድ ላይ ቀርተዋል። ብዙዎች ቃሉን ሰምተው እርሱን ሳይቀምሱት ቀርተዋል። አንተ ግን እንደ ቀለዮጳና እንደ ሉቃስ ከኔ ጋር እደር ብለህ አጥብቀህ ለምነው። እርሱ በቅድስት ቤተክርስቲያን አለ። እርሱ በቅዱስ ቁርባን ውስጥ አለ። እርሱ በእውነትም አለ። ፍቀድለትና በአንተም ውስጥ ይኑር። የኤማሁስ መንገደኞች በኢየሩሳሌም ለተሰበሰቡት ሐዋርያት ጮኸው የተናገሩት ያ ድንቅ የምስራች ዛሬም በአንደበትህ አስተጋባ። ዓለም ምን ብትል፣ ፈተናው ምንም ቢከብድ፣ ሞት ቢፎክር እንኳ እውነት ግን አንዲት ናት። ጌታ በእውነት ተነስቷል። አዎ ጌታ በእውነት ተነስቷል። በመንገዳችን ላይ ተገኝቷል። በቃሉ አስተምሮናል። በቅዱስ ቁርባኑ ዓይናችንን ከፍቶ ነፍሳችንን አድኗታል። አሁን እኛ የትንሣኤው ምስክሮች ነን። አሁን እኛ የኤማሁስ ተጓዦች አይደለንም። እኛ የኢየሩሳሌም የምስራች ሰባኪያን ነን። ውድ ተመልካቾች፣ በሕይወታችሁ ሁሉ የትንሣኤው ብርሃን ይብራ። በጉዟችሁ ሁሉ ጌታ ከእናንተ ጋር ይሁን።